ፊልሙ የሚጀምረው ብዛት ያላቸውና የታጠቁ የልዩ ኃይል ወታደሮች ዘጎስት የሚባልን አንድ አደገኛ የቀድሞ የሰራዊት አባል ለማደን ጥቆማ ወደ ደረሳቸው ስፍራ ሲገቡ እያስመለከተን ነው። የሚሽኑ ካፕቴን ሁኔታውን በኮምፒውተር ታግዞ ይከታተላል። ከቆይታዎች በኋላ ግን እንግዳ የሚመስል ነገር መፈጠር ይጀምራል። አንድ ማንነቱን ለማወቅ በጣም አስቸጋሪ የሆነና ሙሉ አካሉን የተሸፈነ ሚስጥራዊ ግለሰብ በድንገት ከየት መጣ ሳይባል የልዩ ኃይሉን ቡድን አንድ ባንድ ይጨርሳቸዋል። ነገሩ ከአእምሮ በላይ የሆነበት ካፕቴንም ኮምፒውተሩ ላይ አፍጥጦ የሚያደርገው ግራ ይገባዋል። ሬዲዮኑን ተጠቅሞ ቢጣራም ከማንም መልስ መቀበል አልቻለም። በመጨረሻ ግን ራሱ ለመግባት ይወስናል። ይሁን እንጂ የቡድኖቹን ያክል እንኳን በህይወት መቆየት አልቻለም። ከዛም የፊልሙ ትዕይንት ይቀየርና በዝናብ ውስጥ ጭር ባለው መንገድ ላይ እየተራመደች ያለችውን ሳቺ የምትባል አንዲት ትንሽዬ ልጅን ያስመለክተናል። ሳቺ በጉዞዋ መሃል በመኪና ተገጭታ የሞተች ድመት ትመለከትና ምንም ሳይመስላት አንስታ ይዛት ጉዞዋን ትቀጥላለች። ወደ አንድ የባህር ዳርቻም ሄዳ ቆፍራ እንደ ሰው ትቀብራታለች። በኋላም ቶሺሮ ወደሚባለው በጣም ወደምትወደው አጎቷ ጋር ስራ ወደሚሰራበት ትንሽዬ ሱፐርማርኬት ትሄዳለች። የሳቺ ወላጆች በልጅነቷ ስለሞቱባት ቶሺሮ ሳቺን ተንከባክቦ የማሳደጉ ኃላፊነት በሱ ላይ ወድቋል። ዘወትር ምሽት ላይም የቶሺሮ ጓደኛ ወደሚሰራበት ባር በመሄድ ቶሺሮ ራሱንና የአደራ ልጁን ለማዝናናት ይሞክራል። ይሁን እንጂ ያለበት ድብርትና ጭንቀት ሁሌም አብሮት ነበር። ምክንያቱ ደግሞ ቶሺሮ ከዚህ ቀደም የጎስት አባል ስለነበረ ያኔ ያሳለፋቸው ዘግናኝ ታሪኮች በአእምሮ እየተመላለሱበት ነው። እነዛ ታሪኮቹ ታዲያ የዋዛ ስላልነበሩ እንቅልፍ ጭምር መተኛት ለሱ ከባድ ነበር። በያኔው ጊዜ ቶሺሮ በጣም ለየት ያለ ቴክኒክ በመጠቀም ጠላቶቹን በፍጥነት ያስወግዳል። ሁሌም ቢሆን ዝግጁና ሁለተኛ ዕድል የማትሰጥ ስለት እንጂ ሌላ መሳሪያ አይጠቀምም። የሚገጥሙት ጠላቶች በሙሉ ለሱ ቀላል እንደሆኑለትም እርግጠኛ ነው። ታዲያ እነዛን የጨለማ ዓመታት በጸረ ድብርት መድኃኒቶች ያስታምማቸዋል። ዘወትር እነሱን እየወሰደ ወደ ሥራ ቦታው ያቀናል። ከዛም መልስ ወደ ባህር ዳርቻው በመሄድ ውስጡን ለማረጋጋት ይሞክራል። የልቡን የሚነግራትም አንዲት ሴት ብትኖር ዶክተሩ ነበረች። እሷም አሁን እንዴት እንደሆነ ስትጠይቀው ሁሌም በህልሙ ሰዎችን እየገደለ እንደሚያይና ደንግጦ ሲነሳ የደማቸው ሽታ ውል እንደሚልበት ይነግራታል። ዶክተሯም ይሄ ካሳለፈው የውትድርና ህይወት እንደሆነና በጊዜ ሂደት ሊጠፋ የሚችል መሆኑን ትነግረዋለች። በቀጣዩ ቀን በስራ ላይ ያለ አንድ ወንድና አንድ ሴት ከስተመር መስለው ወደ ሱፐርማርኬቱ ይገባሉ። ወንዱም ስለት አውጥቶ ቶሺሮን ገንዘብ እንዲሰጠው ማስገደድ ይጀምራል። ቶሺሮም ልጆች ናቸው ብሎ በማሰብ ማስቀመጫውን ከፍቶ የነበረውን ብር ይሰጣቸውና ወጥተው ይሄዳሉ። ከስራ በኋላም ሳቺና ቶሺሮ ኬን የሚባል የቆሰለ ጓደኛቸውን ለማየት ይሄዳሉ። ኬን የጎስት አባል በነበረ ሰዓት ቶሺሮን ለመርዳት ሲል ቆስሎ ለረጅም ጊዜ በሆስፒታል ውስጥ በሕክምና ላይ ነው። እሱን ጠይቀው እንደተመለሱ ቶሺሮ ጀርባውን ይከብደዋል። እየተከተለው ያለ ሰው እንዳለ እርግጠኛ በመሆን ሳቺን ወደ ቤት እንድትሄድ ይነግራትና ሰዎች በብዛት ወደሚንቀሳቀሱበት ቦታ ይሄዳል። ጥርጣሬው ልክ ነበር። አንዲት ሴት ከኋላው መታ ልታጠቃው ትሞክራለች። ነገር ግን ቶሺሮ በቀላሉ ያስወግዳታል። በቀጣይ ደግሞ በርቀት አንድ ጥቁር ቦርሳ የያዘ ሰውዬ ቦርሳውን አሾልኮ ሊተኩስበት ይሞክራል። ቶሺሮም ረጋ ብሎ ራሱን እየተከላከለ በመሄድ አንገቱን ወቅቶ ይገድለዋል። በቀጣይ ይህን ሴራ ያዘጋጁትን ፋንተምንና የኮምፒውተር ባለሙያ የሆነው ልጅ ቶሺሮን ለመያዝ ሌላ ዕቅድ ሲያወጡ እንመለከታለን። ፋንተም ቶሺሮ በልዩ ኃይል ውስጥ በነበረበት ጊዜ አዛዡ የነበረ ሲሆን አብሮት ያለው ደግሞ በዚህ ሥራ ፋንተምን ለማገዝ አብሮት እንዲሆን የተሰጠው ሰራተኛ ነው። ምሽት ላይ ቶሺሮና ሳቺ በጓደኛቸው መጠጥ ቤት ነበሩ። በድንገት ቶሺሮ የረሳው ነገር ስላለ ወደ ሱፐርማርኬት መሄድ እንዳለበትና ለጓደኛው ደግሞ ሳቺ እንዲጠብቅለት ነግሮት ይወጣል። በመንገዱ ላይ ግን ፋንተም የላካቸው ሰዎች ይገጥሙታል። ይሁን እንጂ ለሱ ከባድ የሚባሉ አልነበሩም። ሱቁን ከፍቶ እንደገባ የሚያስፈልጉትን ዕቃዎች ይይዛል። ወዲያውም ለእርዳታ የመጡ በመምሰል 3 ሰራተኞች መሳሪያ ይዘው ወደ ሱፐርማርኬቱ ይገባሉ። እነሱ መግደል ግን ለቶሺሮ ቀላልና የተለመደ ነበር። ስራውን እንደጨረሰ ኬን ቶሺሮን እንዲረዱት በማሰብ የላካቸው ኦርሰንና ሂካሩ የተባሉ 2 ወጣቶች ይመጣሉ።
የያዘውንም ሰጥቷቸው እሱ ይወጣና ለሳቺ ስልክ ይደውላል። እያናገራት ሳለ አንዲት ቅምጥል ቶሺሮ ልትገድለው ትመጣለች። ቶሺሮ ግን ቢበዛ 2 ደቂቃ ነበር የፈጀበት። ዛሬ ማታም መምጣት ስለማይችል ሳቺ ለዛሬ ከጓደኛቸው ጋር እንድትቆይ ይነግራታል። በሌላ በኩል ፋንተምና ረዳቱ ቶሺሮን በምን አይነት መንገድ ማጥቃት እንደሚችሉ እየተነጋገሩ ነው። በድንገትም ኤቢስ ዎከር ከተባለ አደገኛ ሰው መልእክት ይላካል። ዎከር ቶሺሮን መግደል እንደሚፈልግና ማንም በመንገዱ ላይ ጣልቃ እንዳይገባ ያስጠነቅቃቸዋል። ዎከር ማለት የቶሺሮ የጦር ሜዳ ጓደኛው ሲሆን ችሎታውና በአካል ብቃት ቅልጥፍናው ልክ እንደ ቶሺሮ ነበር። ነገር ግን አሁን ላይ ወደ ጠላትነት ተቀይሯል። ፋንተም አዛዣቸው በነበረበት ጊዜ የነበራቸውን መናበብ በጣም ያስገርመው እንደነበር ለረዳቱ ይነግረዋል። በጊዜያዊ ቤታቸው ውስጥ ያሉት ኬን ላካቸው ኦርሰንና ሂካሩ ስለ ቶሺሮ ልዩ ብቃት እያወሩ ነው። ያም ቢሆን ግን በሄደበት ሁሉ አብረውት በመሆን ሊጠብቁት እንደሚገባ ይተማመናሉ። በቀጣዩም ትዕይንት ቶሺሮ ኬን ጋር በመሄድ ፋንተም እያፈላለገው ስለሆነ ራሱ ሄዶ ጦርነቱን በሱ ሜዳ ሊያደርገው እንዳሰበ ይነግረዋል። ለላከለት ሰዎችም አመስግኖት ሊሄድ ሲል ከሱ ጋር አብሮት እንዲመጣ እግሩ ላይ ተደፍቶ ይለምነዋል። ቶሺሮ ግን ከዚህ በላይ እሱ መስዋዕትነት ማስከፈል እንደሌለበት ነግሮት ወጥቶ ይሄዳል። እና ኦርሰን ጋርም በመምጣት ዝግጁ እንደሆኑ ጠይቆ መሳሪያዎቹን ያዘጋጃሉ። በቀጣዩ ቀን ሳቺ ከጓደኛቸው ቤት ስትወጣ የፋንተም ረዳት ይዟት ይሄዳል። መጥፋቷ ያስደነገጠው ጓደኛቸው ለቶሺሮ ፈጥኖ ስልክ በመደወል ሳቺ እንደጠፋችበትን እየተርበተበተ ይነግረዋል። ቶሺሮ ግን እዚህ እንደሆነችና እንዳይጨነቅ ነግሮ ስልኩን ይዘጋዋል። እና ኦርሰን ሳቺ የት ሆና እንደሆነ ሲጠይቁት ሆን ብሎ ሳቺን እንዲያግቷት በማድረግ ያሉበትን ለማወቅ እንዳቀደ ስልኩን አውጥቶ ያሳያቸዋል። ሳቺ ከእንቅልፏ ስትነቃ በአንድ ቤት ውስጥ ከፋንተም ጋር ይገናኛሉ። ከአጎቷም ጋር ያላቸውን ትውውቅ ከነገራት በኋላ ባደረሰበት ክህደት ምክንያት አሁን ሊገለው እንደሆነ ያሳውቃታል። ሳቺም በጣም ፈርታ አይኖቿ እንባ ያቀራሉ። ቶሺሮ፣ ኦርሰንና ሂካሩ ፋንተም ያለበት ደርሰዋል። ይሁን እንጂ ከፊታቸው የፋንተም ልዩ ኃይሎች መሳሪያቸውን አቀባብለው እየጠበቋቸው ነው። ቶሺሮ ረጋ ብለው ነገሮችን ማስኬድ እንዳለባቸው አሳውቋቸው ወደ ጦርነቱ ይገባሉ። ጥሩ እየሄደላቸው በነበረበት ሰዓት ዎከር በመሃል ገብቶ የፋንተምን ልዩ ኃይሎች ይገድላቸዋል። ቢሆንም ዋና ዓላማው እነሱን ቶሎ አስወግዶ ቶሺሮ መጋፈጥና መግደል ነው። ሂካሩ ከወታደሩ ረዳት ጋር ይገናኛል። ሕፃን ነው ብሎ ንቆት የነበረ ቢሆንም ልጁ ግን ልዩ ችሎታ ስለነበረው ሂካሩን ረድቶ ሕይወቱ እንዲያልፍ ያደርጋል። ቶሺሮ አላልቅ ያሉትን የፋንተም ልዩ ኃይሎች መዋጋቱን ተያይዞታል። በመጨረሻ ከፋንተም ረዳት ጋር ይገናኛል። ልጁ ግን ቶሺሮን መግደል ስላቃተው ራሱ ላይ ባጠመደው ቦምብ ከቶሺሮ ጋር አብሮ ለመፈንዳት ቢሞክርም ቶሺሮ ቀድሞ ገመዱን ይቆርጠዋል። ቶሺሮ ከኦርሰን ጋር ወደ ፋንተም ዋና መስሪያ ቤት ይገባሉ። ውስጥ የነበሩትንም ጠባቂዎች አንድ ባንድ ይጨርሳቸዋል። በመጨረሻ የአደራ ልጁን ሳቺን ያገኛታል። ፋንተምንም የመጨረሻ ኢላማው አድርጎ በማሰብ ሳቺን ለኦርሰን አደራ በመስጠት ይሄዳል። የቡድን አባሉ ከነበረው ከዎከር ጋርም ተገናኝተው ከባድ የተባለ ፍልሚያ ያደርጋሉ። ቶሺሮ የተጎዳ የነበረ ቢሆንም ዎከር ግን ሕይወቱ ያልፋል። በመጨረሻ ቶሺሮ እና የድሮ አለቃው ፋንተም ፊት ለፊት ይገናኛሉ። ፋንተም ቶሺሮን ከባባድ ቃላት እየተናገረው ቶሺሮን ያፈዘዋል። ነገር ግን ስለቱ ቶሺሮን ሲነካው ኢቫንንና ፋንተምን ይገድለዋል። ከዛም በደረሰበት ጉዳት ራሱን ይስታል። በመጨረሻም ኦርሰንና ሳቺ የባህር ዳርቻው ጋር ሆነው ከርቀት ቶሺሮ እየተመለከታቸው እያየን ታሪካችን ያልቃል።